ሲፋለሙ የአምስት ዓመት የጋና ኢንተርናሽናል በ65 ሚሊዮን ፓውንድ ውል ማፍረሻ ወደ ማንቸስተር ሲቲ ለመቀላቀል አሁን የሲቲ ባለስልጣናት ከማንቸስተር ዩናይትድ ጋር ዛሬ ፕላስ ከማንቸስተር ዩናይትድም ሌላ ደግሞ በሌላ ፍላጎት መጥቷል። ተጫዋቹ ደግሞ የአርሰናል ደጋፊ ሆኖ ያደገው ያገኝ አርሰናልን ቢያገኝ አይጠላም። አርሰናል እንኳን በዚህ በተባለው ለሰሜኑ አንተ ይመጣል ተብሎ አይታሰብም። በከንቱ ካወጣው ወጪ አንጻር ብቻ ሳይሆን በሱ ቦታ ላይ ሌሎች ተጫዋቾችን ስላሉ አሁን ሲቲ ግን ይሄንን አሁን የያዘው ሞመንተም ተከታታይ ጨዋታ ማሸነፍ ሂደት በጃንዋሪ ደግሞ እንደገና በተጫዋች እንደ ሰሜኑ ያለን ተጫዋች በማስፈረም የስብስቡን ኮንፊደንስ የበለጠ ከፍ ለማድረግና በአማራጭ ቦታ ላይ እንደ ሰሜኑ ያለ ተቃራኒ ሚና መጫወት የሚችል ጎል አስቆጣሪ ጎል ፈጣሪ የማቀላቀሉ ለስብስቡ እና የበለጠ በቀጣዮቹ ወራት ጠንካራ ተከታታይ ሆኖ በአርሰናል ላይ ያለውን ጫና ለማሳደር